የመናፍስት ተንኮል ባይንጅቷል ዛሬ ሌሎች ዓለማቶች የደረሱበት ሁኔታ ላይ በእግዚአብሔር ኃይልም እንደርስ ነበር። በእግዚአብሔር ኃይል መንፈስ ስለሆንክ መጀመሪያ እግዚአብሔርን ተውነውና 10 ዓመቷ ነው። ምን ታረግልህ? ምን አረካት? በቃ ልቧን ድፍን አይኗን ጭልም ልቧን ድፍን አይኗን ጭልም እጇን ያዝ። እስቲ እንዴት ነው የምታንቀጨቅጨው? ሌሊት ነው እንዴ የምታረገው? ቀንም አረጋለሁ። ልጆቼን ትላለች ወርቆቿን። አዎ ልጆቼ ናቸው ትላለች። መልሳ ትጣላለች። ማህፀኔን ዘጋው። እንዴት እንደመጣው እዚህ ጋር እንዴት እንደመጣሽ ማታ ሮጥ ስትል እኛ ከስር ሸክን በተንተንተንተን ማለት ሚስቴ እኮ ናት። ጤናዬም የለም ጋብቻም የለም ልጅም የለም። ማሰብ ደግሞ አቆምኩኝ። በቃ እግዚአብሔር ይመስገን በቃ ከዚህ በላይም አለ ብሎ ቁጭ ነው። ምንድነው? ቡዳ ለምን ያስካት? በትምህርቷ እድሜዋ ስንት ነው? 10 ከያስካት ስንት ዓመት ነው? 4 ዓመት። አዎ በ6 ዓመቷ ነው የተያዘችው ማለት ነው። ምን አረካት? በቃ ልቧን ድፍን አይኗን ጭልም እጇን ያዝ። እንዴት ነው እጇን ያዝከው? እንዳትማር። እሺ እናቷ የታለች? እናቷ ነይ። እናቷ አንቺ ነሽ እናቷ? እንዴት ነው ልጅሽ? ዝም ብላ ለሊት ስተኛ ጥርሷን ትቆረጥማለች። ንገሪያቸው። ጥርሷን ትቆረጥምብኛለች ሁሌ ማለት ነው። እና የስራ ችግር ስላለብኝ ጸበል ለመውሰድ አልቻልኩም። ግን እሷን ዝም ብዬ ጠዋት ወደ ስራ ስሄድ እንትን እያልኩኝ ሂጂ እያልኩ ራኤል ቤተክርስቲያን ሁሌ ይልካታለሁ እና ትጠመቃለች እና እጇን መላላጥ ፊቷን መላጥ ማሳከክ ጀመረብኝ። አሁን ትናንትና እዚህ ከጎረቤት የሚመጡ ነበሩ አብሬ ላኳት። ከዛ ትናንት ስልካት ምልክት አሳየኝ። ዛሬ ይዤ መጣሁኝ እና በቃ ሰውነቷን መላጥ ማከክ ነው። በፊት ጎበዝ ነበረች መሀል ህጻናት እያለች ማለት ነው። እና አሁን ግን ለትምህርቷም አጥኚ ስንላትም አታጠናም፣ ፈተና ላይም አትሰራም። እና ከአንደኛ ክፍል ጀምራ ጎበዝ ነበር። አሁን ግን ወደ 4 አልፋለች። 2 ዓመት በጣም አስቸጋሪ ሆናብኛለች። እና ስናገራትም የሆነ ስገርፋትም የሆነ ግትር የሚያደርጋት ነገር አለ። እና ይሄ ነው የሚገርም ነው። እንዲህ መንፈስ መሆኑን አላወቅኩኝም። እና ሁሌ አሁን ዛሬ ግን በጣም ነው ያዘንኩት። ጥርሷን ትበላለች። አዎ በጣም ነው የምትፈጨው። በቃ ጥርሷን በጣም ነው የምትቆረጥመው። ያን በመሆኔ በቃ እምነት እቀባታለሁ፣ ጸበል ወስዳታለሁ። በቃ ግን ያው ራሴ ተከታትዬ ለማስጠመቅ አልቻልኩኝም። ምንድነው የምታረጋት? ጥርሷን ትበላታለህ? አዎ። እስቲ እንዴት ነው የምታረጋው? እስቲ እንዴት ነው የምታንቀጨቅጨው? ሌሊት ነው እንዴ የምታረገው? ቀንም አረጋለሁ። ቀንም ታረጋለህ? አዎ። ሰይጣንና አጋንንት ነው። ቡዳ እኮ ቡዳ ሰይጣንና ቡዳ አጋንንት። ሰይጣን ቡዳ ሰይጣን። አዎ። እና ልጅቱ ምን ለማድረግ ነው የገባኸው? በቃ እንዳትማር፣ ምንም እንዳታረግ፣ እንዳትማር፣ ከእናቷ ጋር እንዳትስማማ። እሺ በቃ እናቷ እንዳትስማማ። እሺ በቃ ድሮ ልጆች በመናፍስት ተለክፈው እንዳያድጉ ጸሎት ቤት የሚቀመጡ የመቅጫ መሳሪያዎች አሉ። ከነዛም ውስጥ አንዱ አለንጋ፣ አርጩሜ፣ ቀጫጭን የጥድ አርጩሜዎች አሉ። እነሱ የሚቀመጡት የት ነው? ጸሎት ቦታ ነው። ለምን? ሲያጠፋ ወይም መታዘዙ እምቢ ሲል በዛ ላጥ ሲደረግ የተጸለየበት ስለሆነ አብሮ የሚገረፈው ማን ነው ማለት ነው?
ሰይጣኑም ጭምር ነው። ስለዚህ ወዲያውኑ ይነቃበታል። ወዲያውኑ ወይም ደግሞ የሚደርስበት ችግር የጸሎት ቤት መሳሪያ ስለሆነ ወዲያው ጠቅልቆ ይጠፋል። አለያም ደግሞ መቁጠሪያ ይሆናል። መቅጫው መሳሪያ መቁጠሪያ ነው። ይሄ ዛሬ ስንት ዘመን ነው ቆይ ምንም። ከዛ በኋላ በቃ የመንግስት ትምህርት ቤት ሲባል በሙሉ የቤተ ክርስቲያን ትምህርትም ቀረ። የኔታ ሀሁ አቦጊዳ መልእክተ ቀረ። ኤቢሲዲ ሆነ። ከዛ በኋላ መናፍስቱ እንደ ልብ ለመግባት እድሉን አገኘ። ቤትም ውስጥ ያው አብሮ ይተኛል። ጥርስ እያንቀጫቀጨ ይቀመጣል። ስማ አልሰማም። የስጋ ዱላ ነው ወይም የስጋ ብትር ነው። ከጸሎት ጋር የተያያዘ ነገር የለም። ስለዚህ ሰይጣን ይሁን አይሁን አይታወቅም። አሁን አፍዛ ደንግዝ የበዛበት ሆነና ቁጭ አለ። በቃ ምን ነው? ምን ሆንክ? ተቃጠልኩ። ተቃጠልኩ። ምን እሳቱ የት አለ? ምን ነው? እንካ ያዘው ልበልህ፣ ያዝው ልበል። ቡዳ ሴት ነው። ቡዳ ጋር የሴት ቡዳ ነህ፣ የወንድ ቡዳ ነህ? ሴት። አንተ ሰይጣኑ ግን ወንድ ነህ። አዎ። ያዘው ልበልህ፣ ያዥው ልበል? አላቅም። እንዴ በቃ እንግዲህ ቤት ውስጥ የሚመጣው ቋንቋም ይመጣል እዚህ አይደል? እንዴ አላቅም ነው። አዎ አላቅም ነው። የሆነ ነገር ስጠይቃትም ሆነ ሳዛትም አላቅም በቃ ነው የምትለው። እንካ ያዘው። እምቢ። ይሄኛውን ያዘው። ይሄን ትይዘዋለህ? ያዘው። ተናገርበታ። እምቢ። እሺ ልቀቀው። ይሄን ያዘው። ያቃጥለኛል። እምቢ። ያዘው። እምቢ። ሳመው። እምቢ። ተው ሳመው። እምቢ። እንካ ሳመው። ያቃጥለኛል። እምቢ። ያው እምቢ። ቆይ አንተ ነው የሚያቃጥለው ልጅቷን? እኔን ምን ስለሆነ? በቃ መንፈስ ስለሆንክ ነው። እሺ አረ እሷ 10 ዓመቷ ነው። ምን ታረግልሃለች? በቃ ለእናትና ለአባቷ አንድ ስለሆነች እናትና አባቷ እንዲናደዱ ያዥው አንቺ ተቃጠል በይው። ተቃጠል። ልቀቂ። ተቃጠል በድንግል ማርያም ስም ይዣለሁ። ተቃጠል። ምን ነው? እንዲህ ነው እንግዲህ የዚህ ዓለም መናፍስት የገዥነቱን ጠባይ ስር ሰዶ ራሱ እየሆነ የሚኖርበት ኑሮ ላይ ነው ያለ ነው። ወይ ተቃጠልኩ። ልቀቀኝ፣ አታዘኝ። እያቃጠልከኝ እኮ ነው። አይሰማም እንደ ሰውየው። አታዘኝ። ለምን? በቃ ያቃጥለኛል። ልቀቀኝ ቶሎ ብለህ እንጂ ሁሌ እየተቃጠልኩ ራሴ እየተቃጠልኩ ገብቻለሁ በሁሉ ነገር። ስንት ናችሁ? 44 ብለናል እኮ ስንገባ። ስንት ዓመት ነው ከያስካት? ከ92 እናቷ ስትሞት ጀምር እስካሁን እየተጫወትኩባት፣ ቤተሰቦቿም እንደዛ። አሁን ግን ሁሉም ለቃቸዋለሁ። ከባሏ አስታጣላታለሁ። ባሏ ጋር አጣላታለሁ። የታል ባሏ? ጥራው። ላፋታት ብዬ እምባውን የሚያፈሰው ይኸውላችሁ በየደረጃው ነው። በዚህ ጋር ይወጣል 1 2 እዚህ ጋርም እንደዚሁ በየማዕዘኑ ነው። እሱ ሲያለቅስ ነው። እኛ ስናለቅስ ግን በአንድ አቅጣጫ ብቻ ነው የሚፈሰው እምባው። እሱ በሚያለቅስበት ጊዜ በሁሉም አቅጣጫ በ6 ቦታ ማፍሰስ ይችላል። አንዳንድ ጊዜ መናፍስቱ የማልቀስ ምልክቶች ብዙዎቹ ላይ የእንባ መብዛት ነው። የመናፍስቱ መኖር ምልክቶቹ ማለት ነው። ይሄ ሁሉ ምን አስመጣ? ምን አስለቀሰ? በቃ አሁን እኮ በዛኝ ስለበዛኝ ነው እንጂ አቃጥላት ነበር እኮ አለቃትም ነበር። ልገላት አስቤ ነበር።
ምን አርጋታል ልትገላት? ወይ ብዙ በቃ ጠበል ስትሄድ አላናግራትም። አውቄ አስርጣታለሁ። ቤተክርስቲያን ስትሄድም እንዳትሄድ ላድርጋት። እቤት ተኛለች። ጸሎትስ አልታድርግም። አታውቀውም። በቃ ከለከልኳት። አታውቀውም። ጸሎት የለም። በጋራ ትጸልዩ? አንተ እሺ አትልም። ምንም ይሻት? ለምንድን ነው እንዳትጸልይ የምታደርገው? በቃ ልትሄድ አልፈልጋትም። ለቃት እዛ ልቀቃት እንዳይሉኝ ብዬ እንዳልታወቅ ብዬ በቃ አልለቃትም ነበር። ተመርከክ አሁን ግን ልለቃት ነው። እሺ በኢየሱስ ክርስቶስ ስም በላ፣ በስላሴ ስም በጣም በል፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባታችሁ ነው። ተነሽ ነው። ወደ ማነሽ? ብሩክታይት ሙልጌታ። ብሩክታይት አቤት። እንቺ እስቲ አሁን መስቀሉ ነሽ ትወጃለሽ? መስቀል ሳሚ ውስጥ ተደበይ ትወጃለሽ? አዎ። ለምን? በቃ እንዴት በቃ? እንደ ድሮ አይደለሽም። ለእናትሽ አንቺ እንዴት ነው ታውቂያለሽ? ይሄንን አትታዘዥም? አዎ። ለምን? በቃ እንጃ ነው አታውቂውም? መታዘዝንና ለመታዘዝን አታውቂም? አቃል ግን እሺ አትይም? እሺ አልልም። ለእናትሽ እሺ አለ ማለትሽን ታውቂያለሽ? አላውቅም። አታውቂውም? እናቷ ነይ ውሰጂ። ምን አልሽ? አሳልሙኝ። ቅድም የነበረው ሌላ ቅድም የነበረው አካል ሌላ ነው። አሁን ልትጃት ትችያለሽ። እሺ አሁን እስቲ ዳባብሻት። ምንሽ ነች? እናቴ። ትወጃታለሽ? አዎ። እንዴት አድርገሽ ነው የምትወጃት? የቅድሙ ፍጡር ሌላ ነው፣ ይሄኛው ፍጡር ሌላ ነው። አሁን ሁለት አይነት ፍጡር ሆነ ማለት ነው። ዋናው ፍጡር ላይ ሌላ የሚጫወት ባዕድ ገዢ ፍጡር አለ። ይሄ እንግዲህ ተመልከቱ፣ ሁሉንም ዓለም ይጫወትበታል። ነጮቹ ለኛ ሲነግሩን ከጭንቀትና ከድህነት የተነሳ ነው ይሏቸዋል። እነሱ ጋር ያሉት እብዶች ደግሞ ራሳቸውን ጨምሮ በጣም ብዙ ናቸው። ምንም ሊያደርጉ አልቻሉም። ለምን? የመናፍስት ዓለም ገዝቷቸው ተቀብለውታል። ሁሉም ዓለም ተቀብሎታል። አሁንማ በቃ የዘመኑ መጨረሻ ስለሆነ ዋከባው ከሚገባ በላይ ነው። አባቷ ነው በማስብ ስንት ብር ነው? በልጅቷ ስም ለቤተ ክርስቲያን እንቺ በቃ በኋላ ትሰጫለሽ ማለት ነው ለቤተ ክርስቲያን። ደስ ብሎኝ ነው ብሎ ወንድማችን 1 2 3 4 500 ብር በእሷ ስም ረድኤት ሰጥቷል። እግዚአብሔር ይስጥልን። በይ አሁን ተሳለሚ። ደስ ይላል አይደል? በርቺ በይ በርቺ። አንቺንም እሺ። ይሄን ማየት በራሱ ቀላል አይደል? በጊዜ ነው አሁን እኮ ያወቅሽባት። አዎ እኔ ግን ብዙ ጊዜ ሁሌ በቃ እምነት ኩክየለሽ ማርያም ከሁሉም እያመጣው ቀባታለሁ። ግን ያው ቤተክርስቲያን ይዞ ማስጠመቁ ብቻ ነው ያልተሟላልኝ እንጂ ያው እግዚአብሔር ፍቃድ በሆነበት ሰዓት ነው። እግዚአብሔርን አመሰግናለሁ። አመስግኑልኝ እግዚአብሔር። እሺ እሺ እሺ። አንተ ደግሞ ምንድነው? አጋንንትም ዛርም አይነጥላም። ስንት ናችሁ ጠቅላላ? ብሯን አጠፋለሁ፣ አሰርቃታለሁ። በአመት ውስጥ $24,000 አጥፍቼባታለሁ። ወርቋን አሰረቅኳት።
እሺ ለምንድን ነው የምታሰርቃት? ደስ እንዳይላት እንድታዝን ከእግዚአብሔር ጋር እንድትማረር። ተነስቁም እንዴት እንድትማረር? አልወለድኩም ብላ መሃን ነኝ ብላ ገንዘቤን ልጆቼን ትላለች። ወርቆቿን አዎ ልጆቼ ናቸው ትላለች። መልሳ ትጣላለች። ማህፀኔን ዘጋኸው መልሰ ደግሞ ወርቄን አጠፋው ብላ ትማረራለች፣ ታለቅሳለች። ያም እዚህ ደግሞ ይስቃል። ናንተ ና ይሄኛውም ተመሳሳይ ነው ችግሩ። ወርቁ ምንድን ነው? ወርቅ ሲነሳ ሳቅ በቃ ደስ አለኝ። ወርቆቼ ልጆቼ ናቸው ትላለች። ምን ያህል ወርቅ ነው? $16,000 አጠፋውባት ከሆቴል እንዳለ። እሺ ምን ያህል ግራም? $16,000 እኮ ምን ያህል ግራም ነው? 16 ናቸዋል። ነጭ ወርቅ፣ ሰዓት፣ አልማዝ ያሏትን ንብረቶች የምትወዳቸውን እንደ ልጅ የነበረውን። አዎ ልጅ እኮ ነው የምትለው ወርቆቹን። አዎ በሰሜኑ የምትል አጠፋሁት። በሰሜኑ በአብዛኛው ወርቅ እንደ አንድ ትልቅ ክብደት የሚሰጥ ንብረት ነው። ልዩ ትኩረት ይሰጠዋል እና አዳኝ ወርቁ የሚባልም ዛር ደግሞ ሲገባ እሱ ስራው በአብዛኛው ወርቅ ላይ ትልቅ ትኩረት መስጠት ነው እና ካሉት ቤተሰባዊ ክፍል ውስጥ አንዱ የወርቅ ይዞታና ውበት ነው። የተጨማሪ አካል ጌጥ በመሆን ሲያገለግል፣ በጎኑ ደግሞ መናፍስቱም የዚሁኑ አይነት ፍላጎትና አሰሳ ያደርጋል። ብርቱ የወርቅ ዛሮች የያዟቸው ቆነጃጅት በብዛት እድሜ ልካቸውን ወርቅ በመፈለግ ይሮጣሉ። ልጆቻቸውን ሳያጠግቡ ወርቅ ለመግዛት ነው ሁል ጊዜ መሻታቸው። ይሄ ማለት አዳኝ ወርቁ የሚባለው ዛር አንደኛው ጠባዩ ነው። እሺ አንተ ዛሩ ወርቋን ስታስወስድ በምን ትረካለህ ታዲያ? ታለቅሳለች፣ ትሰቃያለች ከውስጧ። ከሰው ጋር አላናገራትም። አዘግቼ እዛ ውጭ ሀገር አስለቅስ አደርጋታለሁ። ደስ ይለኛል። ስታለቅስ ደስ ይላል። ደስ ይለኛል። እረካለሁ። ብቸኛ ነኝ ትላለች። እንደ ውቅያኖስ ውስጥ ያለች መርከብ ብቻዋን እንገላታለሁ ትላለች። ብሯን አጠፋለሁ ከእናቷ ጋር። ሰው ይወዳታል። ንጹህ ናት፣ ብሩክ ናት። እኔ ግን አልወዳትም። ሳሰቃያታለሁ። በቃ እንድታለቅስ ፈልጋል። አሁን ደግሞ ወሬህን ሰማች። አታውቅም እኮ ምንም ስላንተ፣ ግን አልቻለችም። ወሬህን ብቻ ሰምታ አልቻለችም። እንዴት ትሰቃያለች። መስገድ ጀመረቻ። ትስቃለህ እንዴ? አዎ። ስምህ ማን ነው? ዛሩ ስምህ ማን ነው? 44 ነኝ። 44 ሁሉም ነኝ። 44 ማን ነው ስምህ እኮ ነው የምልህ። እኔ ሁሉም ነኝ። አባይ ሙጬ ዘሪጋ አለ። አዎ። አዳኝ ወርቁስ አያቷ ነኝ። አዎ። ስንት ናችሁ? 44። ሙጬ ዘሪጋ ዋናው አንተነህ ምንድነው ፍላጎትህና መሻትህ? እናቷ እንድትሰቃይ፣ እሷ እንድትሰቃይ፣ እንድታለቅስ፣ እንድታዝን። ይኸው ምንድነው የምትፈልገው አንተ? በፍላጎትህ ደረጃ ምንድነው? ስቃዩን ሌላ ተወውና የምትፈልገው ነገር ምንድነው? ምን ፈልጋለሁ ካለ ስቃይ በስተቀር ካለ ለቅሶ በስተቀር? እሱ ነው የሚያስደስተኝ። መሃንነቷ ያስደስተኛል። አርግዛ እንዳያት አልፈልግም። ድርቀት አደርግባታለሁ። ደሟን እንደፈለኩ አዘናብለዋለሁ። ቅርጥማት ሁሌ ስቃይ ነው፣ ራስ ምታት ነው። ቆንጆ ፈልገህ ነው ያስከው? በመልኳ ነው ያስከው ወይስ ከዘር በመምጣት ነው ያስከው? ውብ ናት እኮ ውብ ናት። ወዳታለሁ። ውብ ናት ደግሞ ወዳታለሁ ትላለህ? አዎ ውብ ናት። መልኳ ቆንጆ። እሺ እና ትወዳታለህ? እወዳታለሁና አሰቃያታለሁ እኮ ልዩነት አለ። ትሰቃያ ደስ ሊበላት እንዴ? ታዲያ ምኑን ወደድካት? ሰውነቷን። የምታሰቃየውን ሰውነት እንዴት ትወዳለህ? ወዳለሁ። አልፈልግም ደም። ልጅ አልፈልግም። ደሙን ነው የማትፈልገው? ልጁን ነው የማትፈልገው? ልጁን። ህፃን አትፈልግም? አልፈልግም። ለምን? ቢወለድ እኮ እንደው ቢያንስ እንኳን አይነ ጥላ ሆነ አብራ አትወለድም? እንደው ቢያንስ ትደሰታለች። ደስታውን እኮ ነው የማልፈልገው። ገና ትደሰታለች። አዎ። ወልዳም እኮ ላትደሰት ትችላለች።
አጋንንት ነው ሰይጣን? ሰይጣን። እሺ አንተ ደግሞ ምንድነው? መተት። የምን መተት? መተት ነው። ምን አድርጌ ተባለ? በትናት ብትን አድርጋት። እንዴት ነው እስቲ በትነው? የትኛው ነው? ሌላው ችግር ደግሞ የትኛው ነው? ብርዋ። ምንድነው የምትሰራው? ነጋዴ። የት ሀገር ነጋዴ? ባህሬን። ምን ነበር የምነግደው? ፀጉር ቤት፣ ምግብ ቤት፣ ኮስሜቲክስ በየሀገሩ እየዞረች ደግሞ እቃ ታመጣለች፣ ተነግዳለች፣ ትሮጣለች። እኛ ከስር እሷ ሮጥ ስትል እኛ ከስር ሻገን በተንተንተንተን እናደርገዋለን። ከስር ምንድን ነው የምትበትኑ? ብሩ። ምን ያህል ብር አወደማችሁባት? እዛ ነበረ፣ እዚህ ነበረ፣ መቀሌ ነበረ። ጭርስ አሁን በዕዳ ነው ያለችው ልጅቷ። ቆይ መቀሌ እና እዚህ ምን ያህል ብር ነበራት? 6 ሚሊዮን ነበራት። እዚህ ንግድ ባንክ ነበራት 100 ሚሊዮን። እና እንዴት አድርገህ አወጣኸው? ሄደን መዘዝ እናደርግና ይዘን ቁጭ እናደርገዋለን። ከዛ እንዳታስታውስ እሷ ጭንቅላቷ ኦልሬዲ ተሽጧል፣ የለም ቁጭ እንላለን እንዳታስበው ማለት ነው ብሩ። ከዛ 5 ቀን ሲሆናት ብሩን ትዝ ይላታል። እንዲህ አውጥቼ ነበር እስቲ ቁጭ ብዬ ላስበው ስትል የለም። የዛሬ ትዝ ካለማ አምባጓሮ ልትፈጥር ነው፣ ተሰረቀ ልትል ነው። የዛኔ ካወጣችሁ ከታወቀ አምባጓሮ ልትፈጥር ነው። ተሰረቀ ብላ ሆቴሉ ኢትዮጵያ ሆቴል ነው የምታርፈው። አምባጓሮ ልትፈጥር ነው፣ እኛ ላይ ይነቃብን። እሺ ብሩ ታዲያ አውጥታ ምን ያህል ብር አስጠፋችኋል? አንድ ወቅት ላይ ምን አደረጋችሁ? 10,000 20,000 30,000 እያልን ይሄን አሁን ካውንተር ላይ ያሉ ሰዎች አንቺ ቆይ አንቺ የምታወጪውን ሁሉ ጊዜ ለምንድን ነው ኢንቨስት አታደርጊም እንዴ ይሏታል። ከዛ አንዱን ካውንተር ትሄድና ዛሬ ነገ ደግሞ ሌላኛው ትሄዳለች፣ ሌላ ጊዜ ደግሞ ሌላ ቦታ ትሄዳለች። አሁን አወቁባት ብሩን ስታወጣ። እኛ ሲስተም ፈጠርና ከጓሮ አለ። ምን ያህል ብር በአንድ ጊዜ አስወጣችሁ? 700 አንድ ቀን ብዙ 700 ምን 700,000 እንዴት አድርጋችሁ አወጣችሁ? ሄደን ላለቃው ባክን ኢንቨስት እያረኩ ነውና አለችው። ኢንቨስት እያረኩ ስለሆነ ትንሽ ገንዘብ ስለማይሰጡኝ ካውንተር ያሉትን ነቁብኝ አላለችም እኮ። ካውንተር አስጠኝ አለችው። የእውነት ኢንቨስት እያረግሽ ነው? ዝላት እየሰራው ነው አለችው። ከዛ እሱ ደግሞ አንተ ነው ያልከው እሷ ነች አለችው። ምኑ ማለት ምላስም ታሳይኛል? ቁጭ እዚህ ላይ ቁጭ ብለን ነው። እሺ እዚህ ላይ ቁጭ ብለን ጉሩን እናወራው። እሺ 700 ሺህ አውጥታስ እንዴት ሆነ? እዛ ወሰደችውና ቁጭ አደረገችው ቤት። ተኛች። እኛ ደግሞ ቀስ ብለን ማንም አያየንም፣ ካላንተ ውጭ እኮ ለማንም አያየንም። ግብት ብለን ብራችንን ይዘን ሱሉልታ ጥርቅ ሱሉልታ ሄድን። እንዴት አድርጋችሁ ብር አሳሰዳችኋል? ለማን ነው የሰጣችሁት ብሩ? ሰራንበት ቤት ዘበኛ ቁጭ ብለዋል፣ ሪሴፕሽን ቁጭ ብለዋል፣ ሁሉ ሰው አለ። እኛ ሰተት ብለን ማንም አያየንም፣ ካንተ ውጭ እኮ ማንም አያውቀንም። እና 700 ሺህ ብር ወጣ ጠፋ? አዎ ሄደ። አላወቀችውም። በሌላ ጊዜ ይህን ያህል ብር አውጥቼ ነበረ ምን ሰራሁበት አለች። አሁን ወንድሞቿ እዚህ ያለ አንድ ወንድም ማለት ነው እንዳያውቁ፣ እነሱ ወንድሞቿ እንዳያውቁ። እሺ ብሩንስ እንደዚህ አደረጋችሁ? ወደዚህ ሆነ ብሩን እንዲህ አደረጋችሁ። ሌላስ አካሏን? እሱንማ በማለዳ መያዝ ብለህ ጽፈህ የለ። በማለዳ መያዝ ማለት እሱ ላይ ነው ነጥቡ። በማለዳ መያዝ ማለት እዚህ ላይ መጀመሪያ ማለት ነው። ይሄ ነው አርእስቱ። ድምስ ሳረግና አሁን ከዚህ አድርገነው ነበር የበኔ አደም እንዳያይብን። ምን ነበር ፊቷን አደረጋችኋል? ቁስል ከዚህ ከጸጉር ስር ከዚህ ጀምሮ ድምስስ። ለምን ድምስ? ሰው እንዳያያት ይሄ እንደዚህ ፊቷን እንደዚህ አድርገው ባል እንዳይመጣ እዚህ እንዳትወልድ፣ እዚህ ጋር ደግሞ ባል እንዳይመጣ። አልገባም። 6 ጊዜ እኮ ማህፀኗ ኦፕሬሽን አድርጊያታለሁ። ለምን 6 ጊዜ? ለምን 6 ጊዜ? ድንገት ብትወልድስ? ያማል እንዴ? ሚስቴ እኮ ናት።
ማንም እንዳይጠጋት ፊቷ ድምስስ እናደርግና ዝንጥ ብላ ስትወጣ ሄይ ዋትስአፕ ሲሏት ዞር ስትል ኦ ማይ ጋድ ይላሉ። እንዴት አድርገህ ነው የደመሰስከው? ክሬሞች እናመጣለን። ክሬሞች መጀመሪያ በከንፈሯ ነው። እንዴት ከንፈሯ ምን አደረከው? እዚህ ሄደህ እዛ እንዳታገባ ሰው እንዳይወዳት መድኃኒት ጓደኛዋ ቅብት ታረግና ከንፈሩ ቅብት ታረጋት ማለት ነው። እንዴት አድርጎ? ሳማት። ራሱን ቀብቶ እዚህ ላይ ቀባ ሳማት። እሺ ከዛ በኋላ እኛ ደግሞ ድርግም በመሳም በመቀባት መጀመሪያ ማለት ነው። ድርግም ገባን። ከዛ ገብተን እዛ ሀገር ስራ ስንሰራ ስሩ ተብለናል። ፊቷ ከተደመሰሰ ማንም ስለማያት ተመልሳ እኛን እንደታገባ እዚህ ተመልሳ ፊቷ ከተደመሰሰ ብር ይዛ ልጅቷ ጭንቅላት ስላላት ብሩን ይዛ ሰብስባ መጣ እዚህ እየሰራች እኛ ቁጭ ብለን እንበላለን። ጫታችን እየቃምን ሲጋራ እያጨስን እንደፈለግን ሆነን እንኖራለን። እሷ ትሮጣለች ብለን ሄድን። ከዛ በኋላ ደግሞ ማጸኗ መጀመሪያ በፐሬድ ነው የጀመረኝ አሉና ከዛ ሽንት ተመረመረ። ኢንፌክሽን ነው አሏት። ኢንፌክሽን እኮ አይደለም ኢንፌክሽን አስባል። ከዛ ተመልሶ ደግሞ እግሯን እጥር ይሄ እንደ ሰዓት አስጠርከው ስትሄድ መኪና ስትነዳ ይሄን አንድ ላይ ትሰቅልና ይሄን ስቅል ታረጋውና እኩል ይሆናል። ይሄ ትነዳለች ማለት ነው። ከዛ ኦፕሬሽን ትደረግ ተባለ። ኦፕሬሽን ሲደረግ ደግሞ ምንም የለም። ከዛ አንጀቷ ተያይዘዋል አሏት። አንጀቷ ተያይዘዋል ሲባል ለቀቅን። በቃ ኢንፎርሜሽን አስተላልፍና ለቀቅን። ፊቷን እንዴት ነበር የምታቆስለው? የማቁሰያ ዘዴ እንዴት ነው? ማቁሰያ ዘዴማ ሽፍ እናደርጋለን አውቀን መጀመሪያ ተደምስሰዋል። ጥቁር ነው አልበቃንም። በጥቁር ላይ ስላልበቃን ደግሞ ምናረግ ሽፍ ብሎ ግልብጥ ይልና ምግል ይዛል። ከዛ ስትታጠብ ደግሞ ግሽልጥ ደም ፍስስ አንተ ጋር እንኳን አይተው የለ እንደዛ ቤተ ክርስቲያን አሁን የት ሄደ? ቆላልፎ የት ሄደ ይላል እንዴ? ይሄ ሁሉ ያሉ ለምን እንዴት ይወጣል ከፊቷ? እንዴት ጸዳች እንዳይል ለምን እንዴት ከፊት ይወጣል? አሞጥሙጠና ላኛ እኮ ነን ያለ ነው እዛ ብለን እዛ ቁስሉ ላይ ያለ ነው እኮ እኛ ነን። አይኗልስ እንዴት ነበር የምታደርገው? ይሄ ከስር ያለውን እንደዚህ ደም እንዲመስል እናደርጋለን። ከዚህ ያለው ደግሞ እንደዚህ አርጋ ስለምታወጣው ስር ሰደድ ነው ወደ ላይ ስትጎትተው እሺ አይልም። እንዴ አፏን አድርቅ ብለህ አሁን አፌ መናገር አልቻለም። አፏን አድርቅ ብለህ አሁን መናገር አልቻልኩም። በፊት ምን ታደርገው ነበር? አፏን ውሃ አረፋ ታወጣው። ለምን? ስታወራ ወንዶቹ ሲቀርባ ስታወራ ርጭት ወንዶቹ ሲቀርቡ ሲያወሩ ነው የምትረጨው? ለምን? ግምት እንዲሄዱ ዋናው እንዳታገባና እንዳትወልድ ነው ወይስ እንዳታገባ ብቻ ነው? ያው ትንትን እንድትል እኮ አልኩ። ትንትን እንዳታገባ፣ ጤና እንዳታገኝ፣ ብር እንዳታገኝ፣ እንዳትወልድ፣ ቁም ነገር እንዳትሆን ዘርዘር አረግናት። ዘርዘር እንደ ካርታ ዘርዘር አረግናት። በቃ እንደ ካርታ። እንዴት ነው እንደ ካርታ ዘርዘር ማለት? ሰው ሲጫወት እያለ አይደል ቢሰጠው? አሁን እኛ ደግሞ ጭንቅላት ለብቻው፣ ማጸን ለብቻው፣ ፊት ለብቻው፣ ቅርጽ ለብቻው ብትን አሁን እያለች ወዝ በቃ በድን እኮ ናት እያለች ትሄዳለች። በቃ የላትም እኮ አሁን እናትየው ቅርጽ ለብቻው፣ ፊት ለብቻው ትንተን እናትየው ደግሞ ለኛ ብላ ልጄ ቀረች፣ ለኛ ብላ ቀረች። እናንተ ወለዳችሁ፣ እናንተ ሳልወለደችው ትላለች። እኔ ደግሞ ድቁስ እንደዛ ስትል ደቃላለች እኮ እዛለች ድቁስ እናቷ። ወንድሞቿ አንድ ቀን ወደዚህ ይሰራል፣ አንድ ቀን ደግሞ ወደ አንቺ ይሰራልና ገልባጭ እንግዛ፣ ቀን የሰራውን ለሌበር ይሆናል አሏት። ከዛ ደግሞ አሸዋም ሲሚንቶም ድንጋይም ደግሞ ወደ ቤትሽ ያራግፋል አሉ። መኪናውም የለም አሁን፣ ቤቱንም አልተሰራም፣ ተሰርቶላል። መሰረቱ እንደወጣ ቁጭ መኪናውም ተሽጧል፣ ብሩም የለም። እንግዲህ 700 ሺህ ብር አንድ ጊዜ ከባንክ አውጥቶ አስቀምጦ ማጣት አስቡት። በመጀመሪያም ያወጣው እሱ ነው፣ ደግሞ እንደገና የሚወስደውም እሱ ነው። ባለቤትነት ዜሮ። በቃ የት ነው የሚገባው ይሄ ብር ትላለች። ይሄ ብር የት ነው የሚገባው? ሰው ወርቅ ያደርጋል፣ ወርቅ ይሸጣል እንዴ ትላለች። ወርቅ አልገዛሁበትም፣ ወርቅ እየሸጥኩ 3 ኪሎ ወርቅ ድብን ሸጥ ነው። ወርቁንም እዛ ስብስብ አድርገን ወደ ሱሉልታ
ወርቁንም ስንት ኪሎ? 3 ኪሎ እንዴ? 3 ግራም ወይ 3 ኪሎ? 3 ኪሎ ምን ሆነሃል? በሳምሰው ባንክ ውስጥ ነበር የሚቀመጠው። በአንድ ጊዜ አይደለም የምታወጣው። ዛሬ የሆነን ይዘን እንሄዳለን፣ ሸጥ እናደርጋለን፣ እናሰጣለን። ነገ ደግሞ ይዘን እንሄዳለን፣ እናሰጣለን። ሌላ ጊዜ ደግሞ እንጂ በ3 ጊዜ ነው ያወጣው። እንዴት እሷ እያወቀች ወርቅ አውጥታ ትሸጣለች? ግራ ይገባታል። እሷ በመጀመሪያው ወስዳ እንደሸጠት በምን ታውቃለች? አታስታውሰውም። እና ታዲያ እንዴት ነው እንዴ ወርቋን ራሷ ካላወጣችሁ እንዴት በእግሩ ይወጣል? እኛ እኮ ነን እጇ ላይ ቁጭ ያልነው። ጌታዬ ምን ሆነሃል? እጇ ላይ ቁጭ ብለናል። እዚህም እኮ ተሽጧል። የለም ብያለሁ እኮ ሁለት ሰው ገዝቶታል። ይሄ ተሸጧል። አእምሮ ግን አሁን አምጡ ብለህ ተዘጋጅቷል ለመግባት። አእምሮ አንድ ጊዜ በዩክሬን ይኖር የነበረ ሳይንቲስት የዩክሬን አንዳንድ መሰረታዊ ትምህርቶችን የተማረ ቀለል ያለ እውቀት አለው ብለው አንዳንድ መስመሮችን ከፈቱለት። ከዚህ ከኢትዮጵያ በአብዮቱ ዘመን ማለት ነው። በተከፈተበት ቀዳዳ እሱ ገባና ዋናውን መሰረታዊ ሚስጥር ደረሰበት። ከዛ አተኩረው አዩት። እንዴት ነው ይሄ ከአፍሪካ መጥቶ ይሄና ሀል ቶሎ እንዶ በተከፈተው ቀዳዳ ገብቶ እንዴት አወቀ ብለው ትልቅ መነጋገር የሆነ እንግዲያውማ ዋንኛውን ነገር መጠቀም አለብን አሉ። ዋንኛው ነገር ሰክሬት ሶሳይቲ የሚስጥራዊው ህብረተሰብ አካል ከሆኑት ጋራ ያው ግንኙነት አለው መስመሩ። ከዛ በኋላ ያንን አእምሮን ወሰዱት። በቃ ተወሰደ። አም ደብል ፌስ ይላል። ይሄኛው ጉንፋን አይዘውም፣ ይሄኛው ንፍጣም ነው ይልና ይሄኛው አፍንጫ ይላል እንዲህ ያያል። አትናፈጥም እንደ አንተ ይሄው እኮ አፍንጫ ይታየኛል ይላል። ግን አንተ ጉንፋን አይዝህም ይላል። እሱ ይናፈጣል። እኔ ንፍጣም ነኝ፣ ይሄኛው ንፍጥ የለውም፣ ምን አይነት ጉድ ነው ይላል። ሲበላ አንተም ብላ አትበላም እንዴ ይላል። እንጀራ ወደዚህኛው ያጎርሳል። አፍን ክፈት ሲል አፉን ይከፍታል፣ ኮቱ ላይ ይጥለዋል። ያ አፉን ይከፍታል እና ልብሱን ይቀበዋል። አእምሮ እዛ ስለተወሰደ ነው። ይህንን አእምሮ ለመመለስ 9 ወር ያህል ትግል ነበር የሰውየውን አእምሮ ለመመለስ። በመጨረሻ መንፈሱ ሲያዝ በቃ አእምሮ እዛ ተይዟል። የሰዎች እድል እንደዚህ ይወሰዳል። የሀገርም እድል እንደዚሁ ይወሰዳል። እንደ ሀገር ስታስቡት እድሉም እንዲሁ ይወሰዳል። እንደ ህዝብ ስታስቡት እያንዳንዱ ባለው ሁኔታና ባለው እግዚአብሔር በሚሰጠው ነገር ላይ የሚወስደው ኃይል ይረባረብበታል እና ያን ያህል ነው ያኛው የውጭው ዓለም ያን ያህል ነው። ከዛ በኋላ ወደ 11ኛው ምናምን ወር ላይ አካባቢ ደግሞ አእምሮው ተመለሰ። የተወሰነ ጊዜ ትግል ተደርጎ በአመት ከምናምኑ መንፈሱ ከሱ ወጣ። እዛ በኋላ መጀመሪያ ሰውየውን ማስገኘት፣ ቀጥሎ መንፈሱን መለየት፣ ቀጥሎ መንፈሱን ማዳከም፣ በመጨረሻ ማባረር እና አእምሮ ይሸጣል ማለት ነው። እንደ አንድ ትልቅ ገበያ ነው የሚሸጠው። አሁን በትልልቅ ዩኒቨርሲቲ ተቋም ውስጥ ማንኛውም ተራ ቡዳ ህሊናን ይወስደዋል። የራሱን ላንተ ይሰጥና ያንተን ለራሱ ይወስደዋል። በመንፈስ ይለወጣል ማለት ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ የተወለደው እኮ እንዲህ አይነት አመፃ እንዳይቀጥል ነው። ግን ያው ራሳችን ሄድንና ገባን እና በደንብ ይሸጣል ማለት ነው። ከደዌውና ከችግር ሌላ አእምሮ ወስዶ ማባከኑ በጣም አሁን በዚህ ዘመን ውስጥ የተለመደ ነገር ነው። እሺ እና ብሯን አውጥታ ቁጭ ታረግና ታስወስደዋል። ተቃጠለ እኮ እጄ ተቃጠለ። ፊቷ እንደዚህ አልነበረም፣ ደም ይተፋ ነበር። ደንበኛ ደም ነው የሚተፋ። አደባባይ ሁሉ አይቶኛል አይደል እንዴ? እዛ እስጢፋኖስ የዛሬ ስንት ዓመት እንደዚህ አምና በዚህ ሰዓት እዛ ጸበል ስታረግበት ብለን ፈንድተን ሩጫችን ለእንቱ ይሄ ነጠላ ሁሉ ይደማል። በቃ ከላይ ያለው ብጉር ነው እንዴ አልክ አንተ። ደግሞ ብጉር ነው ምንድን ነው ስትል ጊዜ
ድርቅ አለች። እሷ ደግሞ ዝም ብሎ ይፈሳል። ነጠላዋ ሁሉ ስብስብ አድርጋ ያሰችው ደሙ እየፈሰሰ አመለጥን። ፈነዳን በዛ ጥርቅ። ቤተሰቡ የት አለ? ጥራ ቤተሰቡ። እናንተኑ ንቅል ያርገ መድኃኒዓለም አንተና ወንድ እናትህም ይዛሃትና ወይ ታዲያ እየተራገምክ ነው እንዴ? ወይ እነሱ ሴትዮዋማ ድፍት መኪናው አመጣሁና ባለፈ ጊዜ አመት ድብና ረኳት። ሻል ሲላት ደግሞ መኪና ጥጭ ግጭት ከቤተ ክርስቲያን ስትመለስ ማን አባቷ ሄጃላት ቤተ ክርስቲያን ለምን ገጫቹ? እያየችው መኪናው መጣና ቆጮ ያለው እኔ ነኝ ምነዳው ሊሄድ ነበር እኮ ቁጭ አልኩበትና ውስጥ ዳርጌ ሴቶቹ ከሄዱ በኋላ አብሯት ነበሩ። ብቻዋን ወደ ቤቷ ወደዚህ ስትመጣ ስንት ጊዜዋ ነው? 4 ዓመት አስሯል ተብሎ የት ፈለገችኝ? ልትፈልግህ ነበረ አልታሰሩም ሲባል ደግሞ የት እንዳሉ ፈልጉልኝ አለች። አጠገቧ እኮ ነው ያለው ከኢትዮጵያ ሆቴል እስጢፋኖስ ማለት እኮ ይኸው ስውር ኛ ደግሞ እና ታስሯል አይደል? ታስሯል። ማንም ያስራው አንተ ደግሞ ታስራለህ እንጂ ደግሞ የታል ቤተሰብ? አትሞችም ነበር። ለምን ነባቷ ታረጋለች? ለኔ አትጠቅመኝም፣ ምንም አትጠቅመኝም። አንተ ምን ዋነ? ወንድሟ ነኝ። ፊቷ እንዴት ነው ፊቷ? አይ አሁን በጣም እየተሻላት ነው። ካሁን በፊት ግን በጣም እንደዚህ ነጭ ነገር ወደዚህ ይወጣና ቁስል እየሆነ ወደ ላይ ተፋ ነበር። እምነት ወይም ጸብ ምናምን። እሺ በጣም እየቆሰለኛን ያስቸግረን ነበር። ምን ያልሞከረችው ነገር አልነበረም ካሁን በፊት። አሁን ግን እዚህ ከመጣች ሚልልህ እኮ ሊፈነዳ ነው። ዘጋይቷል። በደንብ ተዘጋይቷል ይላል። አተ እየጠፋ ነው። የመናፍስት ኑሮ ይኖራል። እድላችን ሆነና ከሰው ቤተሰብ ይልቅ የዚህ ክፉ መንፈስ ቤተሰብ ቋሚ የሆነ የጥፋት ጓደኛችን ሆነ። ለዚህ ነው ፈጣን ምቀኞች የምንሆነው፣ ፈጣን ተንኮለኞች። ለዛውም እኮ እንደው ጊዜ የማይፈጅ እኮ ነው ተንኮላችን። በማልማቱ ሳይሆን በማውደሙ በኩል ነው። ስንት ዓመት አሰቃየው? ስማ ስንት ዓመት አሰቃየው? መተት 10 ዓመት ይሆናል። 10 ዓመት አሰቃየው። ምን አረከው? አሰቃየሁት፣ አፈዘዝኩት። እሺ ገንዘቡን ብትናረኩት። እሺ ያበደረውን አይመለስለትም። ልቀቀኝ በቃ ልቀቀኝ። እንዴ ገና መያዝ አይደል? ሰይጣንና ጋንንት ሰይጣን። ታዲያ በሌላው ዓለም ምስጢራዊ ማህበረሰብ ቢሆን ምን የሚያንትን የሚል ነገር አለ። ከሀብት በስተጀርባና ከስልጣን በስተጀርባ የነዚህ የመሰሪዎች መንፈስ ደባ በየትኛውም ዓለም ውስጥ ትልቅ ቦታ አለው። በጣም ትልቅ ቦታ ከሚገባ በላይ። ዛሬ መጽሐፍ ቅዱስ እንዳለው ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን የሚለው ቃል መረጋገጫ የማያስፈልገው ማስረጃ ነው። ሰይጣን አቤት። ተመትተህ ነው የገባኸው ወይስ የቤተሰቡ ዛር? ተመትቼ ነው የገባሁት። ተመትተህ ነው የገባኸው? ቁጭ እንዲል ነው? አዎ። ለምን? እንዲንከራተት መኪና አደጋ 6 ዓመት የሆነዋል። መኪና አደጋ አጋጥሞት ነበር። እናቱ ጸሎተኛ ነች። እሺ በስንት መከራ ነው የወጣው። ይቺ ሙትት ብትል እኮ በነፃነት ልጆቿ ላይ እንደምንም ብለን እንዳታስጠጋኝ ወደ እሷ ጋር እንዳታስጠጋኝ። ለምን? እሷ ብትሞት ፍሪ በነፃነት ነበረ። ትልቁም ዶክተሩም ይሄም ይችም። ስንት ሰይጣን ናችሁ? 10 ናችሁ። ምን አደረጋችሁ? ታስራችሁ? መኪና አደጋ አጋጥመው ነው ነበር። ንግድ ይነግዳል፣ ምንም አይሆንለትም። እናንከራተዋለን። ከመቀሌ ድረስ አመጣ ነው። መኪናውን ብትንትን አለ፣ ተሸጠ። በምንድን ነው የገባው? በምግብ ነው? በልብስ ነው የገባው? በምንድን ነው የገባው? በልብስ አስለብሼው ነው። ምን ተገዝቶ በመስጠት ወይስ እንዴት? አይደለም፣
ስራ ቦታ ላይ ቁጭ አድርጎት ሰው ለብሶት ነው በዛው። እንግዲህ እህትም ወንድምም የሉም። እጣችን እንዲህ ከሆነ ቆየ። እንዲህ አይነት ምስጢራዊ የጥፋት ኃይል መኖሪያዎች ሆነው የማቴሪያል እድገትን መጠበቅም በአንጻሩ እንደው ትልቅ ሞኝነት ነው። እሺ ማቴሪያሉ ይኖር፣ ግን ሰላም የሌለን ወደ በረከታችን የማንመጣ የቁልቁሊት ያዙሪት ልጆች ሆነን እድሜያችንን መጨረስ ግድ የሚሆንበት ሰዓት ላይ ደረስን። እሺ አሁን እንግዲህ አስታማሚም ታማሚ ሆነ፣ ሁለቱም የሉም። ተመልካች በቤተሰብ ውስጥ ጠፋ ማለት ነው። እንዲህ ተቀድመናል። አያችሁ፣ ብዙ ሰው የክፋት እንጀራ እንደሚበላ አትጠራጠሩ። እንዲህ አይነት የመናፍስት ተንኮል ባይኖር ዛሬ ሌሎች ዓለማቶች የደረሱበት ሁኔታ ላይ በእግዚአብሔር ኃይልም እንደርስ ነበረ። በእግዚአብሔር ኃይል መጀመሪያ እግዚአብሔርን ተውነውና በቃ የሚስጥራዊ ሴራ ማህበረሰብን አካል እየጀመርነው ወደዛው እየሄድንበት ነው። ትለቃለህ? እለቃለሁ። ትለቃለህ? ለምን ትለቃለህ አንተ? እለቃለሁ። በቃ ተይዣለሁ። ተነቃ? እስከ ዛሬ ለምንድን ነው ግን ያልቀረብከው? ስትጠራ ተደብቄ ነበር። ተደብቀህ ነበር? አዎ ተደብቄ ነበር። ለምን መደበቅ ፈለክ? ከሱ ላለመለየት። ምን ያህል ገንዘብ አባከንክበት? ብዙ ነው። ይዘዋል፣ ይጠፋል። ብድር ቢጠየቅ አይከለክልም። ያበደረው አይመለስም። አይመለስም። ለምን? ሰው እንዲሆን አልፈልገውም። እሷን ያግዛታል። የቷን? እሷን ያግዛታል። እሷን? አዎ፣ ሰው ከሆነ እሷን ያግዛታል። እሺ። ስለዚህ የአንድ ሰው አይነት መተት ናችሁ ሁለታችሁ? ነው የለየ ብቻ? የአንድ ሰው መተት ነው? አዎ። የአንድ ሰው መተት ነው? አንድ ነው። የአንድ ቤተሰብ ሰራንላቸው እኮ በመሀል ቤተሰብ ገብተን። አሁን እሱ አማርኛ አይችሉም? አይችልም። የት ሀገር ነዎት? መቀሌ። ከመቀሌ ነው የመጡት? ይኸው እንደዚህ ሆነ ነገሩ ሁሉ። አውቃለሽ? አሁን አውቃለሽ? አሁን አወቅኩ የልጄ ችግር አሁን ገባኝ። ፊታ ትቆስላለሽ፣ የጸሎት ውሃ ይወስዳል። እንደሱ አላልቁም። ጸበል እየወሰድኩ እየሰጠኋት ትላለች። እኛ ደግሞ ወስደን ድቁስ እሷን ለምን አባቷን በየቦታው እየተንከራተተች እሷንም እኮ እያታለልናት ነው። እናንተም ተንበርከክ፣ እልፍ ወደዛ፣ እልፍ ተጠጋ ወደዛ። ወልቧጥና ውጣ አንተ ከሰውነቱ ቶሎ ተንበርከክ። አንተ ስንት ሰይጣን? 10። እዚህ ስንት ናችሁ? 1500። እዚህ ስንት ነው? 44። በቃ እንዳትወልድ፣ ሀብት እንዳታገኝ፣ እሷም እንዳትወልድ፣ እንዳታገባ ነገረኛ። ታዲያስ አሁንማ ተይዘን ያው ለቀቅን። ልትድራት አይደለም ልትድራት አንተ ደግሞ ገና ለገና ትድራታለህ ይለኛል እኮ። ይኸው እንግዲህ ተመልከቱ። እንደ የመጨረሻ እኮ ምቀኛ እኮ ነው። ገና ልትድራት ነው። ግን አንተ ምን ታገኛለህ? እሷ ብታገባ ምንም አታገኝማ። ምንም ከሷ ምንም የምታገኘው ነገር የለም። እኛ ብንጠቀም ግን ብዙ ነገር እናገኛለን። ግን አሁን ለቀናል። በቃ እዚህ ላይ ነን። የፊቷን ቁስል ለቀቅ ወጣን እኮ ወዲያው። የት አለ? አቤት ይሄ ቡጉር የምታደርገው ምንድን ነው? የለም የለም። እንዴት የለም? ይሄ ማደርቋል። አሁን ይነሳል። በዛ ደግሞ ልጅ የልጥ ነው። የለም ድርቅ ያለው ትንሽ እኮ ይነሳል። የለም የሚመጫው ሳምንት ታወራለህ። ልሙጥ የሚመጪው ሳምንት። አንተ አይኗንስ ይዛታል?
አይኗን ይዣታለሁ። ለምን አይኗን ያስከው? እንዳታይ ምን ይልሃል? ጀለሴ እያለኝ ነው። ተደብቆ ጀለሴ ትለዋለህ እንደ ጀልሰህ ነው። እሷን ሲገፈትር አፈርቶ እኮ ነው እሱ ወደ ኋላ እሷን ሲገፈትር በለባብጥና አፍ ላይ ተዘጋጅ። በእውቀትና በሙያቸው ከፍ ያሉ ሰዎች የዚህ ዓለም መንፈስ እንደ ድራማ ነው የሚያዩት። እነዚህ ሰዎች ሲሞቱ ወይም ነፍሳቸው ስትወጣ የዛን ጊዜ ብቻ ይገለጥላቸዋል። ምክንያቱም መናፍስት ምስጢራዊ ከሆኑ ዘዴና ጥበቦቻቸው ለዛሬ ሳይሆን ለነገው ነው ልዩ ትኩረትና ልዩ የሆነ ጥንቃቄን የሚያደርጉት። ይህ ስጋ ለባሽ ታዲያ ከዚህ ከነጭላው ዓለም ውስጥ በሚወስደው ትምህርትና ሙያ ብቻ ሲመጻደቅ ዋነኛውን የህይወት ክፍል መንፈሱ አዘናግቶ ወደ መሬት ይዞት ይሄዳል። ለቤተሰቡም ሳይሆን ለራሱም ሳይሆን ለአገሩም ሳይሆን ለወገኑም ሳይሆን እንደዚሁ በደም ሳሳው አኗኗር ውስጥ ዕውቀትን አምልኮ ዘመኑን ይጨርሳል። ይሄ ደግሞ ያው የምናየው ነገር ነው። በተዘጋጅ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባት ጩ ነው ቶሎ ማነሽ? ገነት በስመ አብ ወወልድ ወመንፈስ ቅዱስ። ገነት ክብረአብ። የት ነበርሽ? ስዊዘርላንድ። እንዴት ወደዚህ መጣሽ? መጣሁኝ የእርሶን ታሪክ ሰምቼ ወንድም ያመጣኝ ጓደኛዬ። እስቲ እዚህ ያለው ሰፈር በአንድ በኩል እሷ ለሱ እድገት ትሮጣለች፣ በሌላ በኩል የእሷ ገንዘብ ደግሞ በሌላ አቅጣጫ ይወሰዳል። በሱ በኩል ይወሰዳል፣ በሷ በኩልም ይወሰዳል። ልፋት ብቻ፣ መሮጥ ብቻ። እሺ እስቲ እንዴት ነው ኑሮሽ? ኑሬ ስቃይ፣ ልጅ አልወለድኩም ረጅም ዓመት። ለእናቴ አንድ ነኝ አልወለድኩም። እሺ ዓመት በቃ ዝም ብዬ ስኖር ሆስፒታል እየተመላለስኩ 12 ዓመት ሕክምና ላይ በየሀገሩ ለንደን ሀገር፣ ስዊዘርላንድ 2 ኦስትሪያ የሚባል ሀገር እዛ እየሄድኩኝ ሕክምና አረጋለሁ። ትራንስፈር ያደርጉልኛል። አይዝም። ከውስጥሽ እኮ ሌላ የሚገፋ ኃይል አለ። ያላወቅሽው እኮ አንቺ ያንን አላቅም ነበር። በሰባተኛው ቀን አወጣዋለሁ አለ። አዎ ልክ 7ኛ ቀን ላይ ሌሊት ልክ ስተኛ የሆነ ነገር ይመጣና የሆነ ጥቁር ነገር መጥቶ ከኋላዬ በቃ ተነሽ ይለኛል። ተነስቼ ሽንት ቤት ሲሄድ በጠዋቱ ደግሞ ሆስፒታል ላይ ነው ቼክ ላረግ ማለት ነው። ልክ በ7ኛው ቀን 5 ጊዜ በቃ ይጠፋል፣ ደም ይመጣል። ከዛ በኋላ ሐኪሞቹም ያው ብራቸውን ስለሚፈልጉ በየቦታው 6000 ፓውንድ፣ 6000 ዶላር፣ 6000 ዩሮ እየተከፈለ ትራንስፈር ይደረጋል። ምንም አልሰራል። ሐኪሞቹ ብራቸውን የሚፈልጉ በቃ አንዴ ከተሰራ ሁለተኛ እንኳን አይደግሙም። ያ ሁሉ ሆኖ ግን አሁን አስመራ ሄጄ ወሬዎትን ሰማው መጣው። እግዚአብሔር አስመራ ነው የሰማሽው ወሬው? አስመራ ነው ሰምቼ አላውቅም በፍጹም። ከሰው ጋር አልገናኝም። ብቻዬን ነኝ፣ ሁል ጊዜ ብቻዬን ነኝ። በቃ ልጆች ብለሽ የምትጠሪያቸው ወርቆች ነበሩ። እነሱ ወዴት ሄዱ? ጠፉ። ከሆቴል ጠፋ። ማን እንደወሰደውም አልታወቀም። ከሆቴል ጠፋ። በቃ ከሆቴል ጠፋ። ጥፍት አለ። በሚገርም ሁኔታ ነው የጠፋ። ብር ይጠፋል። በየሀገሩ እንከራተታለሁ። ብሩ ይመጣል፣ ይጠፋል። ስራ ጀምራለሁ፣ ይበላሻል። ምንም ከእናቴ ጋር ስምምነት የለም። አሁን ግን እግዚአብሔር ይመስገን። መቼ ነው ወደዚህ የመጣሽው? አሁን ያው 17 ቀን ሆነ ከመጣሽ። እሄዳለሁ። 17 ቀንሽ ነው? አዎ
በቃ 17 እግዚአብሔር ይመስገን። የተጨነቀ ሁሉ እንደኔ ይስጠው። ጤናዬ ነው እግዚአብሔር ይስጠው። በርቺ በይ። 4,000 ብር ሰጥቻለሁ። አሁን ለጊዜው መንገደኛ ስለሆንኩኝ ተመልሼ ከወር በኋላ እመጣለሁ። ጸሎት አድርጉልኝ። አመሰግናለሁ። በርቺ በይ። እሺ እሺ እሺ። እግዚአብሔር ይስጥልኝ አባ፣ እግዚአብሔር ይስጥልኝ። ያው እሱም እኮ ያው እንዳንቺ የታሰረ ምስኪን እሱ ደግሞ የኔን ጉዳት እያየ ተሰቃየ። ስለራሱ እሱ ጋር ችግር እንዳለም ይገባኝ ነበረ። ምክንያቱም ሁልጊዜ ይለፋል። በዚህ እድሜው በህፃንነቱ ይለፋል፣ ይሮጣል፣ ምንም አይሆንለትም። ፊትሽ እንዴት ነበረ? ቆስሎ ቆሰለ። ይሄማ ፍንድት መጀመሪያ ጥቁር ነው የሆነው ከዚህ ሲሄድ ማለት ነው ወደዛ ሀገር። ከዛ ንጥል ባለፈ ጊዜ እርሶ ጋር እዚህ እስጢፋኖስ መጥቼ እንኳን ጸበል ሲሮጩብኝ እንዲህ ብድግ ደም በደም ሆኖ ነበር። አዎ ብድግ ብሎ ሄደ። ከዛ እዚህ ሲሆን ተልሻለው ደህናና እዛ ሀገር ሲሄድ ደግሞ መልሶ መጣ ግልብጥ አለና አሁን ዶክተሮች ጋር ሄጄ ሳየው አክኔ የሚባል ነው ብለው መድኃኒት ሰጡኝ። መድኃኒት ሲሰጡኝ አይንሽንም ቆስል ነበር። አዎ ይሄ እዚህ ላይ ወፍራም ብጉርና ደረቅ ነው። አሁን ልስበው ስል ወደዚህ ወደ ውስጥ የተያያዘ ነገር ነው፣ አይጎተትም። ግን በዛ ላይ ደግሞ እዚህ ጫፉ ላይ ደግሞ ይሄ ፍሬሽ እንትን ብጉሩ ደም ያለው ቀይ ይሆንና ላነብስል መጽሐፍ ቅዱስ ይረግፍና ከዚህ ውስጥ ይገባና ይሸፍነኛል። ማንበብ አልችልም መጽሐፍ ቅዱስ። በቃ ዝም ብዬ ነው የምሰግደው ምናምን እንጂ ይሄ ግግር ብሎ ነበር ቅንድቡ ይሄ። ከዛ አንዳንድ ጊዜ ደግሞ ኩል ይኳላል። እንዴ አንቺ ታቱ ንቅሳት አረግሽበት እንደ ይላሉ። ኧረ እኔ አላረኩም እላለሁ። ከዛ በነጋታው ሲያዩት ደግሞ ጸጉር የለውም። አላገባሽም? አላገባሁም። ለምን አላገባሽም? እንጃ ወንድ ሲቀርባ እንቀራረባለን፣ ከዛ ይጠፋል ሰው። አይ ነው ለምን አታውቂውም? ችግሩ አይታወቅሽም? ችግር እንዳለ ይገባኛል፣ ግን ምን እንደሆነ ደግሞ መፍትሄው አላውቅም። ምክንያቱም ተጣደፍኩኝ በቢዝነስም፣ በገንዘብም፣ በኑሮዬም፣ በጤናዬም፣ በሽታዬም እና ለምንድን ነው እኔ ሁሉንም ሳይለፉ ጓደኞቼ ልጅም አላቸው ገንዘብም አላቸው ሳይለፉ እኔ ለምንድን ነው ተጣደፍኩ? ስለ አንድ ነገር ማሰብ አልችልም። በቃ መፍዘዝ ነው፣ ማንቀላፋት ነው፣ መነሳት መተኛት ነው። ከሶፋ ወደ አልጋ ሳምንት ሙሉ ከቤት አልወጣም። የተሰራውን ይሰጡኛል። አንድ ቦታ ስንት ቦታ ዘጋሁኝ። ከፍታለሁ፣ ዘጋል፣ ሰው አይገባም። የሌላው ይንቀሳቀሳል። አዲስ ነገር ፈጥሬ ስገፍት ደግሞ አይሰራም። የኔ ሌላው ቦታ ይሰራል፣ እዘጋለሁ። ልሽጣው ብልም የሚገዛው ሰው የለም። ሁሉ ሰው ጠላኝ። ምን እንደሆነ አላውቅም። ግራ ገባኝ። ማሰብ አልቻልኩም። ምክንያቱም በዛብኝ ብዙ ነገር ስለሆነ ስለ የትኛው ላስብ። አንድ ጊዜ 700 ሺህ ብር ማውጣትሽን ታውቂያለሽ? ስቴትመንቱን ሳየው ነው ያወቅኩት። ብሩን ሲያልቅ ስቴትመንቱን ስጡኝ አልኩኝ ማለት ነው። ያው ስቴትመንት ወጪውን ማለት ነው፣ ገቢና ወጪን ይሰጣሉ አይደል? ወረቀት ያመቱን እንደዛ ሳየው ምንም አላረኩም፣ ያረኩት ነገር የለም። እና ይሄን ያህሉ ሚሊዮኖች እንዴት ይጠፋሉ? እስካሁን እኔ ግራ የሚገባኝ ነገር አለ። ሰው ሳትሰጠው ብር እንዴት ነው የሚታጣው ከቦርሳ? ባኒ በጣም ግራ የሚገባኝ ነገር ነው። ከቦርሳ ብር አውጥቼ የት እንደሚሄድ ለራሱ በጣም ግራ ይገባኛል። የት ነው የሚሄደው? እስካሁን በጣም እንትን ይለኛል፣ በጣም ይጨንቀኛል። ድካምሽም ውጤቱንም ስታዩ ምኑን አባ እስቲ ያስቡት። ቢዝነስ እኔ ነኝ አስቤ አዲስ ነገር እንፈጥረው። ሁሉ ሰው ሲወራወር ይሄ በቃ ገለል ብዬ ስፈጥር ትንሽ እንቀሳቀስና ድብን ይላል፣ ብሩም ድብን ይላል። ጤናዬም የለም፣ ጋብቻም የለም፣ ልጅም የለም። ማሰብ ደግሞ አቆምኩኝ። በቃ እግዚአብሔር ይመስገን በቃ ከዚህ በላይም አለ ብሎ ቁጭ ነው። ለምን አላስብም? ለምንድን ነው የማልጨነቀው? ለምንድን ነው የማላስበው? ለምንድን ነው አንድ ነገር የማላረገው? እግዚአብሔር ይመስገን እንግዲህ እርሱን ካገኘሁ ለነገር ይሳካል። ቤትሽ እንዴት ነው ከሰሞኑ ያለው ለውጥ? አንዴ እንደዚህ ሳረገው እኮ ሸርተት ይላል። በፊት አይንሸራተትም? አረ ኮሮንኮች ነው እንደዚህ ሳረገው እንዲህ ያረጋዋለሁ፣ ደም መልሶ ይደማል። እንዲህ ያረጋዋለሁ። ንጹህ ሜዳ ማለት ንጹህ ቦታ አይቻላቅም። እንዲህ ያለ እንደዚህ አይቻላቅም። በቃ አለፍስል ብጉራላ አለፍስል ብጉራላ አለፍስል ያው በቃ መስቷታ ላይም
መስታወት አላይም። ምን ለማየት መስታወት አላይም። መስታወት አታይም? አላይም። ምን ለማየት አባ ምኑን ላይ የሚገርም እንግዲህ ሴትና መስታወት አይለያዩም ነበር። እዚህ ጋር ደግሞ ያው እንደምናየው ነው። መስገድ እንዴት እንደሚሰገድ አላቅም። መቁጠሪያ እንዴት ብሎ እንደሚመታ አላቅም ነበረ። ንስሐ መግባት እንዳለበት፣ አስራት መውጣት እንዳለበት ይህን ሁሉ አላቅም ነበረ። ከዛ እሱን ተከታትዬ ነው አሁን እንኳን ለራሱ ወደዚህ መምጣት የቻልኩት ማለት ነው። መምጣት ማልችልም በእዳ ይህን ሁሉ ብር አልቆቆ ከጓደኞቼ ብድር አለኝ ተበድር ያለው እዛም ከሰገድኩ ምን ካልኩ በኋላ ነው አሁን ተስፋ ይሄ ወደ መድረቅ ግግር ማለትም የተጀመረ እንጂ ደም እኮ ነው የሚፈሰው። አረቡም ሀገር እዛ ደም ነው የሚሆነው። ደም ነው ማንም አያኝም ይላሉ። ምንድነው ይሄ ይላሉ። እንዴ ፊቷ ምን ነካሽ? እሳት ነው። ኢቭን ኢትዮጵያዊ እንኳን ለራሱ እሳት ነው ወይስ ምች ነው ወይስ ምንድነው ይላሉ። እኔ አልናገርም። በቃ ለምጃዋለሁኛ ምንም ማለት ስለማልችል በቃ አዎ ፀጉሬት የመጣ ሁሉ ነው። ምንድነው እንዴ አይቀየርም እንዴ ፊትሽ? ዶክተር ጋር ትሄጂም እንዴ ምናምን ይላሉ። ኋላ ግን አሁን በቴሌፎን እርሶን አግኝቼ ከታሰረ በኋላ ግን መድረቅ ጀመረ ማለት ነው። እሺ እሺ